አረ ይሳመሽቷል እኮ ላይቭ እንግባ እንጂ። አረ ዱባይ እኮ ነው ያለነው። እና ቢሆንስ? ዱባይ እኮ ልመና አይቻልም። ኢኮዬ ወይዬ ለሳምሽ አታያማል እንዴ? ከጋብቻ በፊት እንደዚህ አይነት ነገር አይመቸኝም። በቃ ስታገቢ ጥሪ። ዛሬ ዶክተር ጋር ሄደሽ ነበር? ምን አለሽ? አየር ቀይሪበታል። እንዴት? ዱባይ ፓሪስ ምናምን ይይሽ ተዝናኛለኝ። መጀመሪያ ግን የት ነው የምትወስደኝ? ሌላ ዶክተር ጋር ነው። ዛሬ ደግሞ በጣም አምሮብሃል። ኦ አንቺ ግን አምሮብሻል ለማለት ትንሽ ከብዳል። እንደኔ መዋሸት ብችል እኮ አይከብድም ነበር። ምን ሆነሽ ነው? እባክህ የመስሪያ ቤታችን ሰዎች እንዳለ በመኪና አደጋ አለቁ። አንቺም ልትሄጂ ነበር? አዎ በእናትህ ማዘር እኮ ታማሰቅጄ ቀርቼ። አይዞሽ በቃ ለሌላ ጊዜ ግን ስራ አትቅሪሽ። የሰው ልጅ ግን ደደብ ብሎ ሲጠራ ያናደ። ይሄ ኢክራም ጓደኛ መባላት እንዴ? ይሄ ደግሞ ቦርጫ። አንቺ ከቦርጫ ጋር ምንድነው ያለሽ? ወይ ሲክስ ፓክ ያለውን ፈልጊና አግቢ እንለያይ። እንዴ ልጃችንስ? የምን ልጅ? እርጉዝ አይደለም እንዴ? ታውቂያለሽ፣ ሁልጊዜ ሳይሽ አክስቴን ነው የምታስታውሽኝ። ኦ እንደሷ ግርማ ሞገስ አለኝ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ። ኢኩዬ ግን የዛሬ ዓመት ምን ያህል ደስተኛ እንደነበርኩ ታውቂያለሽ እንዴ? የዛሬ ዓመት እኮ እናንተ አንተውቅም ነበር። እሱን እኮ ነው ብለሽ